ኢብራሂም ትራኦሬ ለምን የአፍሪካውያን መሪዎችን ድጋፍ አጣ? አፍሪካስ ለምን ትራኦሬን ካደችው? የደረሰበት ያለበትን የግድያ ሙከራና ውጫዊ ተጽዕኖ አይተው እነ ቻይናና ራሽያ እንኳን ከሩቅ ምስራቅ መጥተው አይዞን እያሉት ኢትዮጵያን ጨምሮ የገዛ አህጉሩ መሪዎች ለምን አይተው ባላየ ይሆናሉ? በዚህ ሁሉ የፍራቻ ዝምታ መሃል በድፍረት በዓለም ሚዲያ ለትራኦሬ ቀኙን የሰጠው ጥቁርስ ማን ነው? አንዳንድ የአፍሪካ አገሮችስ ትራኦሬን ለመደገፍ የወጣ ሕዝባቸውን ለምን ሰብስበው አሰሩ? እውነት አፍሪካ ከመጋረጃውና ከትራኦሬ ጀርባ ምን እያከናወነች ነው? በዚህ ሰዓት ትራኦሬን የማይፈልጉት ምዕራባውያን ናቸው ወይስ ከነሱ በላይ የአፍሪካ መሪዎች? ይህን ሁሉ ጥያቄ ዛሬ በስሱ እንመልሳለን። አፍሪካዊ ዘር ያለው ጥቁሩ ጄኔራል ይህ ባለቀይ ኮፍያ ሰውዬ ከራሱ ሕዝብ ላይ ወርቅ እየሰረቀ ነው ሲል አንድን ሰው በዓለም መድረክ ላይ ወነጀለ። ውንጀላው የቀረበበትም ሰው ኢብራሂም ትራኦሬ ነበር። እነዚህ ውንጀላዎች የፈረንሳይ ዲፕሎማት ወይም የኢኮዋስ መልእክተኛ ቃላት አልነበሩም። ይልቅስ ከእጅግ ኃይለኛው ወታደራዊ የአሜሪካ የአፍሪካ ኮማንድ አዛዥ ጄኔራል ማይክል ላንግሌ ነበር። ኤፕሪል 2025 ላንግሌ በዩኤስ ሴኔት አርምድ ሰርቪስ ኮሚቴ ፊት ለፊት ተቀምጦ እንዲህ ሲል ተናገረ። ካፒቴን ኢብራሂም ትራኦሬ ሕዝቡን ከመመገብ ይልቅ የቡርኪና ፋሶን ወርቅ የራሱ ጁንታን ለመደገፍ እየመዘበረ ነው ሲል ይታዘር ዘንድ ይገባዋል አለ። ተንታኞችና ምሁራን ትራኦሬን ሙሰኛ፣ ሕዝብን ለመማረክ ጀብዱ ሚነዛ፣ በካሜራ የተሸፈነ ፖፑሊስት፣ አርበኝነት በሚል ባንዲራ አመፅን የሚሸጥ አብዮተኛ ሲሉ ወረፉት። ታዲያ ቡርኪና ፋሶ ሰምታ እንዳልሰማ መሆን አልቻለችምና በዋጋዱጉ ከፍተኛ ተቃውሞ ተቀሰቀሰ። በትራኦሬ ላይ ሳይሆን በጥቁሩ ጄኔራል ላንግሌ ላይ። እጅህን ከትራኦሬ ላይ አንሳ፣ ወርቃችን የወደፊታችን የሚሉ መፈክሮችን ይዘው ወጣቶች የካፒቴኑን ስም እየዘመሩ የውጭ ባንዲራዎችን አቃጠሉ። ምክንያቱም ዓላማቸው የአንድን ግለሰብ ማውገዝ ሳይሆን አፍሪካ ከውጭ አሻንጉሊቶች ነፃ መሆን አለባት የሚል ነበር። በዚህ መሃል የሚያስገርመው እውነታ አንድም የአፍሪካ ፕሬዝዳንት የአሜሪካዊውን ጄኔራል ቃል አልኮነኑም። ሁሉም ሰምተው እንዳልሰማ አይተው እንዳላየ በሌላ ሥራ እየተጠመዱ አስመሰሉ። በዚህ መሃል ግን አንድ ታዋቂ አፍሪካዊ ፖለቲከኛ የሁሉንም ድፍረት ካባ ቀምቶ ለብቻው የደረበ ይመስል ያለ አንዳች መርበድበድና ሽንገላ በደፋር ቃላቶች ምዕራባውያንን ወረፈ። የአፍሪካ መሪዎችን ፈሪ ሲል አሸማቀቀ። ይህ ሰው ማን እንደሆነ ከመንገሬ በፊት ግን አንድም የአፍሪካ ፕሬዝዳንት ለትራኦሬ አለውልህ አለማለታቸው አወይ አፍሪካ የሚያሰኝ ሆነ። ሁሉም በተቻለው አቅም ትራኦሬ የሚባል እሳት ላለመንካት ጥግ ጥጉን ይሄዳል። ጋናም ናይጄሪያም ሆነ ኬንያ ኢትዮጵያንም ጨምሮ ትራኦሬን ልክ እንደ ተላላፊ በሽታ ፈርተውት ክንዳቸውን አጣጥፈው ዞር ብለው ተቀመጡ። ምክንያቱም እያንዳንዱ አገር እጆቻቸው ከውጭ እርዳታ፣ ከወታደራዊ ስምምነቶች ወይም ከምዕራባውያን ዲፕሎማሲያዊ ጋር ተሳስረዋልና ትራኦሬን መደገፍ አቋም ብቻ ሳይሆን ዋጋ የሚያስከፍል አደጋም ነበር። ሰውየው እኮ ኢኮዋስን የአሻንጉሊት ክለብ ብሎ የጠራና ሳህል በራሱ ሊቆም እንደሚችል ለመናገር የደፈረ ሰው ነውና የአፍሪካ መሪዎች በአዳራሽ ውስጥ እሱ እኮ ልክ ነው ሲሉ ቢንሾካሾኩም ቃላቸውን ማንም ይሰማ ዘንድ አልደፈሩም። ተመለከቱት፣ ቀመሩ፣ ግን ዝም ጭጭ። እንደ ኒጀር፣ ማሊና ቻድ ያሉ አብረውት ክንፍ የመሰረቱ የእሱን ፈለግ የተከተሉ ሀገሮች እንኳ ለትራኦሬ ይፋዊ ድጋፍ ሊሰጡት አልደፈሩም። እውነታው ግን እያንዳንዱ የአፍሪካ መሪዎች ትራኦሬን ስላልተስማሙ ዝም አላሉም፣ የእሱ ጥላ ከመሆን ስለፈሩ እንጂ። ጄኔራል ላንግሌ አፕሪል 2025 ትራኦሬን በከሰሱበት ጊዜ አህጉሪቱ ስትቀዘቅዝ አንድም የአፍሪካ መሪ በይፋ ለመከላከል አልወጣም። ይባስ ብሎ በላይቤሪያ ውስጥ አንድ እንግዳ ነገር ተከሰተ። አነስተኛ የወጣቶች ቡድን በሞንሮቪያ ተሰብስበው ለትራኦሬ እኛ ላይቤሪያኖች ካንተ ጋር ነን አለንልህ ሲሉ የቡርኪናቤ ባንዲራዎችን እያውለበለቡ
የትራኦሬ ፊት ያለበት ቲሸርት ለብሰው ሉዓላዊነት፣ ነፃነት፣ ቅድሚያ አፍሪካ እያሉ ሲዘምሩ አፍሪካዊው መንግስት ከመቀጽበት ወሮ አሰራቸው። አመፅን አልሰበኩም፣ አንዳች አልታጠቁም። ሉዓላዊነት፣ ነፃነት እንዲሁም አፍሪካ ትቅደም ሲሉ በአፍሪካ መንግስት ተያዙ። የላይቤሪያ ፕሬዝዳንት ጆሴፍ ቦአካይ ብዙም አላብራሩ። ነገር ግን መልእክቱ በቂ ነበር። በላይቤሪያ ትራኦሬን መደገፍ ቀይ መስመር ሆኗል። ምክንያቱም የትራኦሬ ራዕይ ከአብዛኛው ከአሮጌ ጥምረት፣ ከውጭ እርዳታና በጥንቃቄ ከተጠበቁ ዲፕሎማሲያዊ ወዳጅነት ጋር የተሳሰረ የአፍሪካ ፕሬዝዳንቶች አካል ከሆኑበት ስርዓት ጋር ተጋጭቷልና ትራኦሬን መደገፍ ይህን ሁሉ ጥያቄ ውስጥ መክተት ነውና ቦአካይ ጀልባውን ሊያናውጥ አልደፈረም። የማሊው ታዋቂ ፖለቲከኛ ኢሳካው ኤንጂም ፈረንሳይና ኢኮዋስን በመፈንገል የትራኦሬን ቆራጥ አመራር ሲያሞጋግስ ከንግግሩ በኋላ ወህኒ ተወረወረ። ምክንያቱም የትራኦሬን ማዕበል ለመሳፈር ማሰብ በአፍሪካ ውስጥ ራሱ ዋጋ ያስከፍላልና ትራኦሬን መደገፍ የምዕራቡን ዓለም ምላሽ ብቻ ሳይሆን በአፍሪካ ውስጥም መዘዝን አስከተለ። መሪዎች በሹክሹክታ እንጂ ጮክ ብለው አያወሩም። በዚህ የተጽዕኖ ፈጣሪዎች የፍራቻ ዝምታ መሃል አንድ ሰው ያንን ዝምታ ሰበረ። ያ ሰው ዲፕሎማሲያዊነትን ወይም መዘዙን አሊያም ምዕራባውያን ወዳጆቹን ማጣት ጉዳዩ አልነበረም። ይህ ሰው ቅድም የጠቀስኩላችሁ ጁልየስ ማሌማ ነበር። ከደቡብ አፍሪካ ጄኔራል ላንግሌ በኢብራሂም ትራኦሬ ላይ ባቀረቡት ክስ ማሌማ ማይክሮፎኑን ተቀበለና ዝምታውን አነደደው። ወሬ ለማሳመር በቅኔ አላወራም። ለዲፕሎማሲ ሲልም ቃላቶቹን አላለዘበም። በቀጥታ ተናገረ። ምዕራባውያን ካፒቴን ትራኦሬን ኢላማ እያደረጉ ያሉት እሱን አሻንጉሊታቸው ለመሆን ስላልፈለገ ነው። እውነቱ ይሄ ነው። የተቀረው የአፍሪካ ክፍል ደግሞ ለመናገር ፈሪ ነው ሲል በሰከንዶች እልፍ መልእክቶችን አስተላለፈ። አንደኛው መልእክት ትራኦሬን መደገፍ ሲሆን፣ ሌላኛው መልእክት ደግሞ ከፊቱ የተቀመጠውን የደቡብ አፍሪካ ፕሬዝዳንት ጨምሮ መላ የአፍሪካን መሪ ፈሪ፣ የምዕራባውያን አሻንጉሊት የሚል ነበር። የማኅበራዊ ሚዲያዎች ፓን አፍሪካኒስቶች አንድ ነገር አሉ፣ ማሌማ ጀግና። ምክንያቱም በጸጥታ ተቀምጠው በቤተ መንግሥታቸው እንደሚመለከቱ ፕሬዝዳንቶች ማሌማ የሚያጣው ነገር የለውም። በሥልጣን ላይ አልነበረም። የምዕራባውያን እርዳታን አይጠብቅም። ማሌማ ብርቱ አንደበትና ተልዕኮ ያለው ሰው ነበር። ኢኮዋስን በሁለት መለኪያዎች አወገዘ። መፈንቅለ መንግሥትን በሚኮንኑ ነገር ግን ከፈላጭ ቆራጮች ጋር እጅ ለእጅ ተያይዘው የፍቅር ቄጤማን እየቀነጠሱ ከአራጃቸው ጋር ለሚመቻቹ የአፍሪካ መሪዎችም በፊታቸው ሳቀባቸው። የአፍሪካን ኅብረት የፈሪዎች የዋትሳፕ ቡድን መሆን መቆም አለበት ሲል ጠየቀ። ዝምታ ደህንነቱ የተጠበቀ አማራጭ በሆነበት ጊዜ ውስጥ የማሌማ ድምፅ እንደ ቢላዋ በጭጋግ ውስጥ እየሰነጠቀ መጣ። በፈሪ ወገኖቹ ፊት የተነሳው በሱ ልክ ቁርጠኛ አጥቶ ብቻውን በታላቅ በረሃ ከጠላቶች ጋር እየተጋፈጠ ላለው ትራኦሬ ከተራራው መሃል አንድ ጥቁር ድምፅ አለሁል ሊለው መጣ። ያም ድምፅ የማሌማ እንጂ የማንም አልነበረም። America must never tell us what to do. The same United States which is furious. ከላንግሌ ጥቃት ጀምሮ ትራኦሬ ለመጀመሪያ ጊዜ እውነተኛ የሕዝብ ተጽዕኖ ያለው ተከላካይ አገኘ። ታዲያ የደቡብ አፍሪካ መንግስት የማሌማን ቃላት አልደገፈም። ግጥም አድርጎ ቢሰማም እንዳልሰማ ለመሆን አልከበደውም። ነገር ግን ሕዝብ መንግስት አይደለም፣ ሕዝብ ሴራ አይፈትልምና የአፍሪካ ጎዳኖች በመላው አፍሪካ ያሉ ወጣቶች የማሌማን ድምፅ ሰምተው ጆሮ ዳባ ልበስ አላሉም። ይልቅስ ማሌማ ልክ ነህ፣ ቪቫ ትራኦሬ፣ ቪቫ አፍሪካ ሲሉ ከአደባባዮቹ ዘመቱ። ወዲህ ደግሞ ቀድሞ ትራኦሬን የከሰሰው የአሜሪካው ጀነራል ላንግሌ ከክሱ 21 ቀናት በኋላ ዳግም ወደ ሚዲያው ወጣና ትራኦሬ ለአገርህ ያለህን ቁርጠኝነት ሳልረዳ ተናግሬያለሁ፣ በዚህም ተሳስቻለሁ፣ የቡርኪናቤ ሕዝቦችን የሉዓላዊነት ፍላጎት አከብራለሁ ሲል ይቅርታውን ለትራኦሬና ለመላው ቡርኪናቤ በዓለም መድረክ አቀረበ። የአፍሪካ መሪዎችን ማሰገድ የለመደችው ዓለም ቡርኪናቤው ትራኦሬ ቆሞ አሜሪካዊው ጀነራል ላንግሌ በይቅርታ ሲሰግድ አየች።
በዛ በኩል ደግሞ ያልተጠበቀ ሆነ። አንዳንድ ጥቁሮች ለሆዳቸው ሰግተው በአደባባይ ድጋፍ መስጠት ሲሳናቸው ምዕራባውያኑ ራሱ ከጎኑ ይቆሙ ጀመር። ፈረንሳያውያን ሳይቀሩ በማኅበራዊ ሚዲያ ትራኦሬ ጠላታቸው አይደለም፣ ይልቅስ ትታችሁ የሄዳችሁትን ችግር እያስተካከለ ነው ሲሉ የራሳቸው መሪዎች ላይ በቁጣ ተነሱ። በቤልጅየምና በካናዳ ውስጥም ቢሆን ነጭ ግራ ዘመም ጸረ ኢምፔሪያሊስቶች የፓን አፍሪካን አጋሮች የትራኦሬን የሉዓላዊነት ራዕይ በመከላከል ላይ የሚያስገርም አዝማሚያ ታየ። እነሱ ፖለቲከኞች አልነበሩም፣ ፖሊሱን የመወሰን ኃላፊነትም አልነበራቸውም። ግና ጮክ ብለው የሚሰሙ የተደራጁና ዲጂታል ነበሩ። እንደ ቲክቶክ እና ኤክስ ባሉ መድረኮች ላይ አይ ስታንድ ዊዝ ትራኦሬ እና አፍሪካ መስት ራይዝ ሃሽታጎችን በአፍሪካውያን ብቻ ሳይሆን በነጭ ወጣቶች አክቲቪስቶችና የታሪክ ተመራማሪዎች ሪፖስት ተደረጉ። ለምዕራባውያን ወታደራዊ ካምፖች፣ ለገንዘብ ሰንሰለቶች፣ ለወርቅና ለዩራኒየም ብዝበዛ እምቢ ለማለት የደፈረ ሰው ምዕራባውያን ራሱ አደነቁት። በጀርመን ጸረ ኔቶ ክበቦች ትራኦሬ ለውጭ ወታደራዊ ካምፕ አሻፈረኝ ማለቱን ደግ አደረክ ሲሉ አሞካሹ። በዩኬ ውስጥ ገለልተኛ ጋዜጠኞች ትራኦሬ ትክክል ቢሆንስ የሚል ርዕስ ያላቸው ጽሑፎችን አሳተሙ። በየማኅበራዊ ሚዲያዎች ነጮች ምስሉን ሰቅለው ወታደራዊ ሰላምታ ሰጡት። በየገጻቸው እየወጡ ይህን ጥቁር አትንኩት ሲሉ ዛቱ። ይህን ጥቁር ተዉት ሲሉ ተማጸኑ። ኢብራሂም ትራኦሬ። ውድ የማራኪ ስቶሪስ ቤተሰቦች ዛሬም ትራኦሬን ለመደገፍ ስለፈሩ አፍሪካውያንና ትራኦሬን አትንኩ ስላሉ ምዕራባውያን በጥቂቱ ለማሳየት ሞክረናል። በሌላ የማራኪ ስቶሪስ ዝግጅታችን እስክንገናኝ መልካሙን ሁሉ እንመኛለን።